ቤቴ ውስጥ ቆይ ተነጋግረን የለ እንዴ? ተነጋግረናል። ቆይ ተረጋጊ። ልብስሽን ልበሽ። ተረጋጊ። አይዞሽ በቃ ትንሽ ረጋ በይ። እንዴት አደርሽ? ድክም ነው የመጣው ዛሬ ከአንቺ ጋር ማሳለፍ ፈልጋለሁ። ተነጋግረናል አይደለ? መሞት ነው የምፈልገው አይደለም? መሞት ነው ወይ የምፈልገው? ሞትን ምን አመጣው? ታውቃለህ አይደለ? ስለቶች ይባ አይተሃል አይደለ? ባይና አያቻለሁ ግን እና ታዲያ ምንድን ነው? ወይኔ አንዴ ክፈችው አንዴ ፕሊዝ ያደርግበት ማዋል ትችላለህ። ነገር ስንት የተነጋገርነው ነገር አለ እንዴ? እንደዚህ ሱን ቀን በቀን አንድ ነገር የህይወትህን አንድ ነገር ቀየርክም። የቤት ዕቃ ስንት ዓመት ብሎ አሮጌ ህይወት አሮጌ ላይፍ አሮጌ ከኔ ጋር ትጨቃጨቃለህ። ምን ላድርግ ታዲያ እኮ ነው ምን ላድርግ ታዲያ? እዚህ ጋር እኮ ህይወታችን ለመለወጥ ነው ብዙ ስራ እየሰሩ ያሉት አይደል? ለምን አትረጂኝ? የተለወጠ ነገር ግን የለም። አንተ መሳስበህ በቃ ስለዚህ ነው። በአንድ ቀን እኮ እንቁላል በእግሩ ካልሄደ እያልሽ እኮ ነው እኮ ሀኒ። ምንም ቀስ በቀስ እኮ ነው። አንተ ወራችን የሚቆጠረው ስለ ሴክስ ስታስብ ነው እንጂ ስለ እንትን ስታስብ አይደለም። ስለ ኑሮህን እስቲ ኑሮህን ተመልከት። እስቲ ኑሮህን ይስፋሽ፣ እኔ እወጣልሻለሁ። ችግር የለውም ይስፋሽ። ያው እወጣልሻለሁ። መውጣት ትችላለህ። ወጣ ሂድ። ጀመር የለመድከው ነው እኮ መሄድ አለ። ሽሽ የለመድከው ነው። ዛሬ በእናትህ ድረስልኝ። በእናትህ በቃ አልቻልኩም። የሆነ ድረስልኝ። በቃ የምትወደኝ ከሆነ ድረስ። በቃ ዛሬ ታስፈልገኛለህ በጣም። አዎ በጣም ነው የምፈልግህ። በእናትህ አፍጥነው። ዛሬ ማደር ጭራሽ አልችልም። አይደለም ማደር ከትንሽ ሰከንድ በላይ ራሱ አልችልም። ምን ሆነሽ ነው አትበለኝ። በቃ ያለውን ነገር ታውቃለህ አይደለ? እና በቃ እኮ ማምጣት ነው። አሁን የጠበቅኩ ነው። 30 ሰከንድ ደቂቃ በላይ ካረፈክ ግን ጠብቅ። የት ነው የቆየኸው? አሁን እራሱ እኮ ቆይተሃል። የት ነበር? ለምንድን ነው ስደውልልህ በቃ እዚህ አካባቢ ሁን አትስፋ አላልኩም እንዴ?
ካራም ያጣጣ ቆይና ምናሉ ግን እሳቸው ምናሉ አባቢ እንግዲህ ገባላታል በትኩስ ነው የምገባላት አባቢ ባለቤት ከሌላ ሰው ጋር እየማገጠች ነው። አሁን ካንተ የምፈልገው በጣም እንድትረጋጋ በመጀመሪያ ደረጃ። ከዛም የባሰ ነገር አለ፣ አዳዲስ ነገሮች ስላሉ በጣም ተረጋግተህ ነገሮችን ለማስኬድ እንሞክራለን። እሺ፣ በጣም እንድትረጋጋ ግን ያስፈልገኛል። ስለዚህ ማነው? ቆይ ተረጋጋ። ቆይ ተረጋጋ። አቶ ቀላም ቤት ውስጥ ምን እያደረክ ነው? ቤት ውስጥ? ቆይ ተረጋጋ። ተነጋግረን የለ እንዴ? ተነጋግረናል። ቆይ በቃ ተረጋጋ። አቶ ቀላም አሁን ያለችበትን በቃ ተረጋጋ። አንተ ዝም ብለህ ቁጭ በል። ምን አገባህ? ዝም በል የምታደርገውን ነገር እናድርግ። በቃ በጣም ተረጋጋ። አንተ ተረጋጋ። በቃ እኛ የምናየው ነው። ልበሽና ነይ ልበሽ። ይኸው አየሁ ሻማውን። ምንድነው የምታረጊውን ነገር እናውቃለን። እናውጣ። በቃ አንተ ሂድ። ደህና ነሽ አሁን? አይዞሽ። ተረጋጊ። ልብስሽን ልበሽ። ቀስ ብለሽ ተረጋጊ። እሺ፣ ተረጋጊ። ልብስሽን ልበሽ። ተረጋጊ። አይዞሽ። በቃ ትንሽ ረጋ በይ። ተረጋጊ። ምንድን ነው የሻማ በእናትህ? በቃ ተረጋጊ። በቃ ረጋ በይ። በቃ ረጋ በይ። እናንተ ተረጋጉ። ተረጋጋ። አቶ ቀላም እንዴ ምንድነው? ቆይ ተረጋጋስ። እንዴ ምንድነው? ቆይ ተነጋገርን አይደል እንዴ? ተግባባን እኮ እንዴ። ቆይ ቁጭ በል አንተ። ቁጭ በል። መታኝ ጭራሽ። ቁጭ በል አንተ። ቆይ አትጣላ። ዝም ብለህ ቁጭ በል።
ከዚህ ባሰ ነገር እያለ አንተ እንትን ትላለህ አንተ እብድ ነህ ቁጭ በል ኧረ ሰዎች ገደሉ በቃ አቶ ቀላብ ተረጋጋ ተባብለን ተነጋግረን የለ እንዴ ጭራሽ ቤቴ አልገኝ በቃ ተረጋጋ በቃ አሁን ቁጭ በል በቃ ቁጭ በል አንተ አብዳር ሲጀምር ተረጋጋ አንተ ዝም በል ተረጋጋ አሁን ግን አልገኝ ላይ በቃ ተረጋጋ መረጋጋት አለበት አንተ ተረጋጉ እስኪ ምንድነው አትረጋጉም እንዴ ምንድነው ሲጀመር የሰራውን ስራ እኛ እናውቃለን እያንዳንዷን ነገር መረጃ አለን አርፈ ተቀመጥ አንተ ተረጋጋ አቶ ቀላብ ተነጋግረናል አይደል በቃ ነይ አንቺ ውጪ ደግሞ አንቺ ነሽ እዚህ ሁሉ ነይ ውጪ ምንድነው አገባም ጣባል ምን አይነት ሰው ናቸው በእናታችሁ እንደው ምን አገባ ለምንድነው በማያገባ ጥልቅ እንዴት ነው የማያገባኝ ባለትዳር እኮ ነው ባለትዳር ቤት ውስጥ ገብተህ ያረከው ነገር ሳያንስ ሌላ ታሪክ እኮ ምን አገባ ምን አይነት አምልኮ ነው የምትፈጽሙት እንዴት ነው የማያገባኝ እስካመንበት ድረስ መብታችን ማመናችሁ ጥሩ ነው ግን ይሄ ሰው በመሃል ላይ ለምን ይጎዳል ገና ሁለታችሁም ታብዳላችሁ ለምንድን ነው የምናብደው ካራማ ወዶ የገባበት መሰለኝ ምን አያችሁ እናንተ ምን አያችሁ በቤቴ ውስጥ ወንድ ሃኒ ወንድ እና ይሁና ወንድ ምን አደረገ ጭራሽ ደግሞ አሁን እንኳን ጋር እንዴት ነበር ስትውኝ የነበረው እንደ እንስሳ ስትጮህ የነበረው ፊትሽ ተቀያይሮ ምንድነው እሱ እንስሳ ነሽ እያልከኝ ነው እንስሳ ሆነሽ አልያየነሽ ነበርኩ ምንድነው ያየኸኝ እንስሳ ነሽ እኮ አይደል ተቀይረሻል እንስሳ ተቀይረሻል አሞኝ ነው በቃ አሞኝ ነው እሱ ደግሞ ዶክተር ነው ለስተመመኝ መጥቶ ነው በቃ የግል ዶክተር አዎ እንዴት ጤና ጣቢያ ሻማ በርቶ እንዴት ነው ህክምና እንደዚህ አይነት ህክምና ያለው አለ ምንድነው ካራማ ራሱ ምን አገባ እንዴት ነው ማያገባኝ ምን አገባ ሰው ቤት ገብተህ እንዴት ምን ያገባል እኛ ለነገሩ መረጃ አለ ራሱ ሞሮት እኮ ይገባም አንገት ልደፋ ነው የሚገባ አንገት ልደፋ እኮ ነው የሚገባ እኮ የሚያስደስት ነገር እኮ አይደለም አንገት የሚያስደፋ ነገር የሚሰራለው ሲጀመር ሲረዳኝ ነበር እሱን መናገር እንደውም የለባችሁ አሁን ራሱ እኮ በመናይሽ ነገር እኮ እየተለጣጠፍሽ እኮ ነው እኮ እሱ ራሱ እያየንሽ እኮ ነው ራሱ ይረዳኝ ሰው ነው እንደዚህ ነው ዶክተር እንደዚህ የሚደረገው ዶክተር ካልሽ እንደዚህ ነው ዶክተር እንደዚህ ነው አንተ ቆይ አታምነኝም ነው አንዴ እንስሳንሽ አንዴ ምንድነሽ ትለኛለህ እሱን እኮ አይታየንሽ እኮ አየውሽ እኮ በቃ እኮ አሞኝ አስተማመኝ ነው እንደ ጅብ እየጮሽ ጥፍርሽ ተቀያይሮ ምን ብሎ እንደ እንስሳ ሆነሽ እየሰደብከኝ ነው አይደለ ነው እየሰደብሽው ያየሁትን ነገር ነው እየነገርኩሽ ያለሁት እኮ ምንድነው ያየኸው እኔ ሚስቴ ነሽ ብዬ ስንት ነገር አረጋለሁ በቃ እሱንም አታጨናንቁት አንደኛ በቃ አጋዢ ነው አልኩ ስንት ቀን አንቺ ታመኝልሽ እንዴ ለኔ መታመን አቀቶሽ ነው እኔ ታመኝልሽ ስንት አመት ነው አንተ ሴት አቃለው ውጪ የምታረገው ነገር እኔ ታመኝልሽ አይደል እንዴ 3 አመት ከ3 ወር ሙሉ እየጠበቅኩሽ ያለሁት ራሱ እኛ ጋር ሲጀመር መረጃ አለን ስለዚህ አሁን አንቺ መካዱ ምንም አያስፈልግም ስለዚህ እውነቱን ተነግሪናለሽ ስለዚህ እኛ ከዚህ በፊት እንደተነጋገርነው ሰላም ዝቤት እናወርዳለን በቃ እንዴት ነው ማትነግሪኝ ምንም የምናገረው ነገር የለም እኛ እኮ ምን እንደምታረጊ እኮ እናውቃለን ምን እንዲያረግሽ እንደምትይ ምን አይነት ፍጥረት እንደሆነሽ እናውቃለን ጥንቅቅ አድርገን ምን አደረኩ ምን እንዳረግሽ ማየት ፈልገን ምን እንዳረግሽ እስቲ አሳይ እስቲ አንተ መረጃ አለኝ የምትል ከሆነ ማሳየት ነው ካሜራ ውስጥ ይሄው ጉድሽን መመልከት ትችላላችሁ አንተም ይሄው ቀየሪ ከሱ ጋር ምን እንደምትሰሪ የገዛ አልጋዬ ላይ ጭራሽ ምንም አላረኩም ብለሽ ዋሽተሽ አይሹ እንደዚህ ፍጥረት እንደምትሆኚ እንደዚህ አይ አንተ ስራ ይሄ ይመስላል እንግዲህ ታሪካችሁ አባብዬ ተመስገን እንዴት ምንድነው ተመስገን ማለት ምን ማለት ነው ተመስገን ማለት አንተ ማብራራት የምትጠበቅብኝ አይመስልም አሁን ሲጀመር አንተ ቀጥታ ወደ ጣቢያ ወስዳለሁ በርግጥ እኛም ፖሊስ አስቀምጠናል ይዘው ይሄዳሉ አንቺም ቀጥታ ሁለቱን ነው መክሰስ ፈልጋለሁ ሁለቱን ነው መክሰስ መፈልግ ስለዚህ ምንም ችግር የለም ግን ከዛ ይልቅ ታብዳላችሁ የማበድ ነገር ለኛቱ እኛ የራሳችን እምነት ያለን ሰዎች ነን ግን አሁን አንቺ በተረጋጋ መንፈስ እንድትነግሪኝ እንፈልጋለን የመጀመሪያው ነገር የለም በቃ አንተ እንድትወጣለን እሱ እንዲወጣለን ማድረግ አለብን ስለዚህ ናውጣን ተነስ ለቀቀኝ እሱ እንድነኩት አልፈልግም በቃ እኔ እውነቱን እናገራለሁ በቤቴ በዛ ግን እንደዚህ ነው ቤቴ ውስጥ እንደዚህ እውነታውን መናገር ከቻለች እኛም እዚህ ጋር ቪዲዮ ሪከርድ ያደርግነዋለን ጅብዮሽ ስለዚህ
ስለዚህ በቃ ይኸውልህ ሁሉም ነገር አብራራለሁ እሱም ብቻ እንድናኩትም ለህግም ምናምን የምትሉትን ነገር የምትተውሉኝ ከሆነ ስለሱ መናገር እችላለሁ መልካም እኛ ከነገርሽን አሳማኝ ከሆነ እውነታውን ከነገርሽኝ እኛ እውነታውን ነው የምንፈልገው በባንታስ እንስማውና እንወስናለን እስቲ በምን ምክንያት እንደዚህ ልታረግ እንደቻልሽ እስቲ አስረጅንና አሳማኝ ሆኖ ካየነው እስቲ 3 ወር ሙሉ ከልክለሽው እሱ 3 አመት ከ3 ወር ሙሉ ከልክለሽ ይሰራል ካራማዬ ነው እሺ አሁን አንተ ዝም በል እሺ አሁን ጸጥ በል አንተ ዝም በል ተመስገን ዝም በል ያንተን ካራማ አዛው የእናንተን ደግሞ መጨረሻ እናያለን ካራማዬ ያሳፍረኝ እኛ ጋር ምንም መጨረሻ የለም ስለዚህ አንቻውን እውነቱን ነግራለሁ ብለሽኛል በመጀመሪያ ደረጃ እሺ አሁን እንዲህ ብለህ እንድታጫወጨው ነው ማረግ እሱን ተው እሱ ያንተ ሰይጣን እኛ ጋር ምን ስልጣን ነው ታብልና አማኑኤል ትገባለህ እኔ ደግሞ ከዚህ አርፈ ቁጭ በላው አትነኝ ማለት እሱን አትናገሩብኝ በቃ ተነጋግረናል ስለዚህ አሁን እሱን አትናገሩ ካልሽ አንተ አላገባ አንቻውን በግልጽ ቋንቋ ትነግሪናለሽ አንተ አግብተሃል አላገባ ስለኔ ህይወት ምንም አይመለከትም አርፈ ተቀመጥ ሚስት እዛ ምን እያደረገች እንደሆነ በምን ታውቃለህ እሱ የኔ ሚስት ጀመር አንተም አታውቃትም አርፈ ተቀመጥ ካራማዬ ታውቃታለህ ካራማ ምንድነው ካራማ ለማንኛውም አንቺ እውነታውን እነግራለን ብለሻል እሱንም ለህግ አሳልፈን እንዳንሰጥ እሱንም ሌላ ጣጣ ውስጥ እንዳንከተው ያልሽኝ እውነታውን እነግራቸዋለን ብለሻል አይደል ስለዚህ እውነታውን ልትነግሪን ይገባል አሁን እውነታውን ንገሪኝ እውነታው ካራማዬ አባቢ ተመስገን ይሁን ልጀምራችሁ እኮ ያያችሁ ነው እዚሁ ነው ማስመለከታችሁ ነው ያልኩት አለመታደሌ አባቢ አለመታደሌ ነው አውቄው በነበር ምን ነውና ዝም በል ተመስገን አባቢ ካራማዬ የኔ ካራማ ምን ይሆናችሁ ነው ቆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ምንድነው ቆይ የምታረጉት እኔ ምንም አልገባችሁኝም እኮ ምን አይነት ፍጥረቶች ናቸው አትረብሹ አሁን እውነታውን ልትነግሪን ነው ቁጭ ያለው እውነታውን ንገሪኝ አንተ ዝም በል እስኪ ተናገሪ እስቲ ሰይጣን አምላኮች ናቸው እነዚህ ሰይጣኖች ናቸው እስቲ ምክንያትሽን እንስማሽ ተናገሪያ እንስማሽ እስቲ ለነገሩ አሁን ተዋቸው ይቀዘቅዛሉ ትንሽ ካራማዬ ምን ሆነሽ ነው ካራማዬ ተመስገን ቆይ ተረጋጋም እስኪ ተረጋጋ ተባባልን አይደል ለምን አርፈ ቁጭ አትልም አንተ ተረጋጋ በቃ እንዴት ነው መረጋጋው በቃ ተረጋጋ እሱንም እናኩት ከሆነ እውነታውን አታውቁት እኮ ነገሩና እናንተ ነገሩና እስቲ መስማሽ ተናገሪ ቁጭ በል ቁጭ በል አትቀርም አሁን አንቺ እውነታውን ብትነግሪኝ ነው የሚሻለው በቃ መታይ የሰውም ጣጣ ውስጥ እንዳከቺ አንቺም በሰላም መኖር ከፈለግሽ በሰላም ንገሪኝ ያለበለዚያ የጉድሽን ለዓለም ነው የሚያውቀው እንኳን ዓለም ምንም ነገር ፕላኔት ላይ ያሉ ሰዎች እናለ ዝም ብለሽ መጀመሪያ ታሪኩን ንገሪኝ ኑ በልበል ካራማዬ አባቢ ይደረግበት ፈረሴን መታ ቆይ ታብዳታ አሳያቸው ለሁለታችሁም ታብዳላችሁ አባብዬ አንተን በእግር ነው ወዳጅ እባክዎትን ማለት እባክዎት ተርፋል ካሁን በኋላ እጅ እንዳታነሳ ታብዳላችሁ ጭራሽ እናንተን ሃይማኖት እንድንነ ነው የምትፈልጉት ምንድነው እየጠበቅን ያለነው ምንድነው ይኸውልህ አሁን መረጋጋት በቃ በርለ ተነጋግረናል አይደል አስረዳችኋለሁ አንተ ተረጋጋ ግን እሱን እንዳትነኩብኝ እሺ አሁን እውነታውን ንገሪኝ አንቺ ምንድነው እየተፈጠረ ያለው ነገር በዛር የሚተላለፍ ነው በዛር ነው የሚተላለፈው ከገባው ሰው ጋር ከ6 ወር በፊት ግንኙነት ማድረግ ከሆነ ይሞትብኛል እኔ እሱን ስለማወደው በአዋቂ እሳቸው ጋር ሄጄ ነው ነገሩን ያስተካከልኩት
ለዛ በባህር ነገር ነው ሊፈታ የሚችለው ችግሩ ተብዬ እሱን እየሞከርኩኝ ነው እንጂ ሌላ ነገር አይደለም ያያችሁት የግድ እንደዛ መሆን ስላለበት ነው ችግሩ ካልተፈታ እሱ ነው የሚሞታው እኔን እንኳን ቢጎዳኝ ችግር የለውም እኔ ባለቤቴን እወደዋለሁ አፈቅረዋለሁ ስለማፈቅረው ነው ይሄ ሁላ ነገር በትዕግስት እንዳልፈልኝ እሱንም እያናደድኩትም ሆነ ምንም እያደረኩት እንደዚህ ያደረኩት ስለዚህ የምትቀየሪው ባለቤትሽን ለማዳን ነው አዎ መጨረሻው ላይ ግን እኔም ወደ ራሴ እመለሳለሁ እሱም ከዛ በኋላ ህይወታችንን እንቀጥላለን ማለት ነው ቆይ እሺ ይሄ ነገር ከየት መጣ አንቺ ወደዚህ ፍጥረት የምትቀየሪበት በዘር ነውና አሁን ሁሉም ይቀጥላል ማለት እህቴም በእንደዚህ አይነት መንገድ መፍትሄ አላገኘችም አላወቀችውም ነበር ካሁን በኋላ ግን እሳቸውን እንዳትናገሩ ለሁለታችሁም ቢሆን እሳቸውን መናገራችሁ ይጎዳችኋል እንጂ አያዋጣችሁም እውነታውን ደግሞ ከሆነ የምትፈልጉት ምናየው እዚህ ጋር ፕራንክ ነው ምንድነው እያየን ያለነው ነገር እኮ ግራ ይገባኝ እኮ ነው አስረዳችኋለሁ ብያለሁ እናንተ ሃይማኖት እንድንከተል ነው የምትፈልጉት አይደል እና እንደሱ አይደለም እውነታው ቅድማያቴ ጅብ ጋላቢ ሳላቢ ነበሩ በሳቸው እየተዋረደ ነው እኔ ጋር የደረሰው እህቴንም አይተሃል አይደለ ታላቅ እህቴን ስንት ባል እንደሞተባት ከመሞት እየታደልኩ ነው እኔ በቃ እየታገልኩ ነው እንዳትሞትብኝ አንተን እየታገልኩ ነው በቃ ታዲያ አንቺ ይሄን ካወቅሽ ለምን አገባሽ እወደዋለሁ ላጣው አልፈልግም በጣም ነው የማፈቅረው አላማዬ በጣም ነው የማፈቅረው እሱ አፈቅረዋለሁ ከስንት ዓመትሽ ጀምሮ ነው ይሄ ነገር እየተከሰተ ያለው ይኸውልህ በቤተሰባችን ትልልቅ ሰው በሞተ ቁጥር እንትን እያለ ነው የሚመጣው እኛ እየተተካን ነው የምንመጣው እና እሱን ከማግኘቴ በፊት ወደ ዩኒቨርሲቲ ስገባም ጀምሮ ይሄ ነገር አለ እኔ ጋር ግን እንዴት ብዬ ለሱ አስረዳዋለሁ ማለት ቁም ነገርም ይኖረናል ብዬ አላሰብኩም ነበር ግን የከረረ ሲሄድ ለሱ ያለኝ አክብሮት ፍቅር እየጨመረ መጣ ላጣውም ስለማልፈልግ በቃ በድብቅ ያስኩት እንዲታገሰኝ እየነገርኩኝ አሁን እኮ ትንሽ ወር ነበር ይቀር ከ3 ወር በኋላ ይሄ ነገር ያልቃል በቃ እኔ ካገባሽ ከ6 ወር በኋላ ነፃ ትሆኛለሽ ነው አዎ እሱንም በባህር ነገር እንዳያችሁት በሻማ ግንኙነት ሳደርግ ነው እሱንም አዋቂ ጋር ሄጄ እሳቸው ጋር ሄጄ መፍትሄ አግኝቼ ነው እንጂ ይሄ ነገር እስከመቼውም አይተውም ነበር ይዶር ነበር አብሮኝ እና በስንት አፈላልጌ ነው እሳቸውን ያገኘኋቸው ከሳቸው ጋር በቃ እንደዚህ ነገር ካደረኩ በኋላ ነው እኔ ጤነኛ ልሆንልም የምችለው በቃ ይሄ ነው ሌላ ነገር የለውም ሰዎች ላይስ ጉዳት አላደርስም እኔ ማንም ላይ ጉዳት አላደርስም ላደርስ የምችለው የሚያገቡኝ ሰዎች ላይ ነው እና እኔም ደግሞ እሱን ስለማፈቅረው ላጣውም ስለማልፈልግ ነው በእንደዚህ አይነት መንገድ ያደረኩት ስለዚህ ሊነሳ የሚችለው ከምን አንፃር ነው ለምሳሌ አሁን ወደዚህ እሱ እኔን ሊነካኝ ከቻለ ነው እሱ ከኔ ጋር ግንኙነት ሊያደርግ ከቻለ ነው የፍቅር ስሜት ውስጥ ስትገቢ ትቀየሪያለሽ ነው አዎ እንደዛ ነው የፍቅር ስሜት ውስጥ ስትገቢ አዎ ስለዚህ ደህና የሚያደርግሽ ይሄን ሻማ ስትጠቀሙ ነው ሻማውን አብርታችሁ የምትጸልዩ ጸሎት አለ አዎ የሚባሉ ነገሮች አሉ እሳቸው በደንብ ያውቁታል ተመስገን አባቢ ተመስገን አባቢ ተመስገን ለዚህ ነው ለሰው ካላሳበድኩ በዚህ መካንቱ አባቢ እባክዎትን ይማለል እባክዎትን ይቀር ይበሉልኝ እባክዎትን ለሱ ብዬ እባክዎት ስለዚህ አሁን ቆይ ከ6 ወር በኋላ ነፃ ትሆኛለሽ ወደ አትቀየሪ ማለት ነው አዎ ምንም አትቀየሪም እኮ እሱ አሁን ማረጋገጫችን ምንድነው ነው በቃ ማረጋገጫው እምነት ነው ማመንህ ነው እሳቸው ጋር ሂዶ ደግሞ ያፈረ የለም ተመስገን አባብዬ አያሳፍሩ አሜን ተያስቸከርከኝ ይሄ ባዕድ አምልኮ ነው ግን መፍትሄ ለምን አትሄጂም ቤተክርስቲያን ለምን ጸበል አትሄጂም ለምን ቄስ አታናገር አባቶቻችን ለምን አታናገር የነሳ አባታችን የነሳ አባታችን ለምን አለን አብለታችን የነሳ አባት አለና እባክዎትን አታስቆጡብኝ እባክዎትን ቂም ያዙ ይሄ ጥቁሩ ልጅ ምንድነው የሚለው
አላወቀኝ ማለት ነው። አውቆታለሁ አላወቀኝ ማለት አውቆታለሁ። እስቲ ተው እባክዎትን ይቅር ይበሉን እባክዎትን ምንድነው ያረጋችሁ ያላችሁ? ገኔ ግራ እኮ እያገባችሁኝ እኮ ነው ያላችሁ። እያስረዳው እኮ ነው ቤብ። እባክህን ለምን አትረዳኝ? አብረን ልንቀጥል ትፈልጋለህ? እምነት ላልቆም ጉዳይም ደግሞ በቃ ይኸው ጨርሼዋለሁ። በዚህ መንገድ ካልሆነ ሊስተካከል አይችልም። ስለዚህ አሁን አንቺ እያልሽኛል በየቀኑ ቤት አልጋ ላይ እኔና እሱ አብረን ነን እያልሽ ነው ማለት ነው? በቃ በየቀኑ አይደለም አንዳንዴ ነው። ደግሞ በስንት ጊዜ ነው? አንተ ራስህ ካልነካካኸኝ ምንም የሚመጣ ነገር አይኖርም። ስለዚህ አፈር ምናምን አመድ የምናየው ነገር በአጠቃላይ ቆይ አንተ ቆይ ተረጋጋ ተባባልን እንዴ? መጀመሪያ ተነጋግረናል አይደል እንዴ? ሁሉንም ሰው ለማትረፍ ነው እኛ እንደዚህ ምን ደክመው። ካንተ በላይ እኛ እውነታውን እናውቃለን። ስለዚህ ተረጋጋ። እዚህ ላይ ጀናዛ ትንሽ ነገር አሳብዳል። አበርኩ ከዚህ በላይ እንዴት ልሆንልህ? አበርኩ ከዚህ በላይ ተረጋጋ። ተነጋግረን የለን ተረጋጋ። ቆይ አንዴ አሳብዳል። በኔ ማኑ መቀየር ተበዳሽ እባክዎት አንተ ተረጋጋ። አንቺ ለሰው ነው ማይያሽ ነው እንዴ? ዝም ብለህ ቁጭ በል። መፋታት እፈልጋለሁ ከአንቺ ጋር። እሺ ከአንቺ ጋር ነኝ። ከጅብ ጋር ትዳር አልመሰረትም። እሺ ከጅብ ጋር ትዳር አልመሰረትም። በቃ ፈረሴ ነካ። እባክዎትን አባ እባክዎት አለቃችሁን ሁለታችሁም አለቃችሁ። ኧረ አንተ ዝም በል። ተበዳሽ ከፈለክሽ እሺ የምን ትሩና ቁጭ በዚህ ጋር ቁጭ ማለት ፈልጋለሁ ከሷ ጋር ነኝ። አይቻልም። ጋር ወደዚህ አንቺ ጋር ነው ትዳር የሚመሰረተው? እንደ ጅብዬ ተረጋጋ። ተነጋግረናል አይደል? አንቺ ጋር ነው። ይኸውልህ በቃ ዝም ብለህ ውጪ ስንት ነገር አውርተናል አይደል እንዴ? ቆይ አንዴ ውጪ ስንት ነገር አውርተናል አይደል? መፍትሄ ነው የምንፈልገው ለሁሉ ለእያንዳንዱ ነገር እኛ መፍትሄ እንፈልጋለን። ስለዚህ አንተ መረጋጋት አለብህ። ልቀቂኝ። አትነጂኝ። ጥራሽ አጠገቤ ራሱ እንዳትጠብቂ። ወደዛ ርቀትሽን ጠብቂ። ካንቺ ጋር ነው ከጅብ ጋር ነው። በቃ ይኸውልህ ወደፊት ካንቺ ጋር ለሰው ብዬ ምን ብዬ ላወራ ነው? ሚስቴ እንደዚህ ነሽ ልበል? በቃ ቆይ አንዴ ተይው፣ ይረጋጋ። አንቺም ተረጋጊ። ለምን አንተ አትረጋጋም? ተነጋግረን የለ እንዴ? እንዴት ብዬ ልረጋጋ? አይ ነው ስሜታዬ እንደሚያረጋ አውቃለሁ፣ ግን በቃ ተረጋጋ። ውዴ አስረዳሃለሁ። እኔ አትንኪኝ። በቃ እኔን የምትቀይሪኝ ነው። አትንኪኝ። ስለዚህ ጋር ስንት ነገር እያደረግሽ ነው ያየሁሽ አይደለ? አትንኪኝ በቃ። እሺ ተመልካቾቻችን፣ ያው እንግዲህ እንደምትመለከቱት ነው ቤት ውስጥ በጣም ብዙ ነገሮች ሲፈጸሙ ነበረ። አፈሩ አለ። ቤት ውስጥ የምናየው ነገር ምንድነው? አመድ አፈር በመስኮት የምትዘልዩ ነው የምትወጪው ነገር ለቃ እየተቀየርሽ ነው። እንደ እንስሳ እንደ ጀብዮሽ አፍሽ እየተቀየረ አይደል? ስለዚህ ያየሁሽ ስለዚህ የነበረው ከዚህ ላይ በመስኮት ስለማልመለስ ነው። አትንኪኝ። እኔ በቃ እንድትነኪኝ አልፈልግም። አትንኪኝ በቃ አይደለም ያለ አፈሩና ያለ አመዱ ምንም ስለማልመለስ እኮ ነው። ለምን አትረዳኝም? እኔ ምንም ልረዳሽ ራሱ አልችልም። ስለዚህ አሁን ነገር ራሱ ልረዳሽ አልችልም። ቆይ አንዴ አሁን አንተ ተረጋጋና ባለው ነገር ላስታርቃችሁ ነው እኔ የመጣሁት። ስለዚህ አሁን አንቺ መረጋጋት አለብሽ፣ አንተ መረጋጋት አለብህ። ለምን እኛ በካሜራ ሁሉንም ነገር ይዘነዋል። ስለዚህ እናንተ መረጋጋት አለባችሁ። እሺ መፍትሄ እዚህ ቤቱ ሰላም የሚመጣው መጀመሪያ ላይ እዚህ
በሰላም ስንነጋገር ብቻ ከዛ በቀጣይ ሌሎች መፍትሄዎች እናፈላለን። እንዴት ነው አብሬ የምንነጋገረው? ምንወሩስ? ተረጋጋ፣ መፍትሄ አለ፣ እናስባለን። ስላሰብክልን እኮ ነው። አፈሩን ካልተረጨው ስለማል ብትበላኝስ? አይ እሱ ይኸውልህ እኛ ካሜራ ምናምን አትንኪኝ፣ አላምንሽም። አሁን ራሱ ካንቺ ጋር ነኝ። አንድ ሰዓት እንኳን አብሬ አንድ ደቂቃ እንኳን ካንቺ ጋር ማሳለፍ አልፈልግም። ከዚህ በኋላ ራሱ መፈታት ነው ካንቺ ጋር የምፈልገው። አፈሩን ካልተረጨው እኮ ስለማልመለስ ነው። አፈሩን ወይ ደግሞ ከአባብዬ ጋር እንደዛ ካላደረኩኝ እኮ ስለማይተውኝ እኮ ነው። ለፍቅራችን ስል እኮ ነው ይሁላ ነገር እያደረኩ ያለሁት። እንዴ በትበይኝስ? ብበላህ እስካሁን አልበላ። አረ እኔ እንዴ እስካሁን እኮ ፈጣሪ ጠብቆኝ ነው እኮ። ከዚህ በኋላ እሺ አትንኪኝ እንድትነኪኝ አልፈልግም። አንቺ በቃ ተረጋጊና እኛ መጀመሪያ እንነጋገር። ይኸውልህ ጉዳት እንደማታመጣ እኛ በካሜራችን አስቀርተናል። የመጀመሪያው ነገር አሁን አንተ ተረጋግተህ ቁጭ ብለን መነጋገር አለብን። ሳላስበው ቅድም እንዳያህል ማለት ነው ቪዲዮ እንዳሳየኸኝ አልጋው ላይ ስትጮህ እንደነበረው እኔ ሳላስበው ከስራ መጥቼ ስገባ ሳላስበው ብትበላኝስ? አትንኪኝ አሁን ብትበላኝስ? አይ ጉዳት የምታደርሰው ነገር የላትም። በተደጋጋሚ እንድትነኪኝ አልፈልግም። ተደጋጋሚ ይሄንን ነገር አይተናል፣ አጣርተናል። አንተ ላይ ጉዳት ቢደርስ ኖሮ እኛ አንተን እዚህ ቤት ውስጥ ግባ ብለን እንደ ባለሙያም እንደ ሚዲያም ሰው በእርግጠኝነት እዚህ ውስጥ አንከተም። መፍትሄ ስላለው መፍትሄውን በጋራ ቁጭ ብለን እንፈልጋለን። አሁን ምንም መፍትሄ የሚገኝለት ነገር አይደል አለው። ግድ የለም ተረጋጋ። ትዳር አለ አይደል? አንተ ደረ እንደዚህ ቢሆን ደስ ይላል? እንደዚህ ቢደረግብህ ይኸውልህ የኛም ደስ ይላል። ይሄ ብቻ ነው እኔ ደስ ይለኛል እያልኩ አይደለም ወይ ደግሞ አንተ ፊት እየተናገረ ምን ብዬ ነው አምኜ ከሷ ጋር ወደፊት ልጅ ወልጄ ምን ብዬ የማስበው አላማ ማረገው ነገር እዚህ ስልካችን ላይ ይኸውልህ አይተዋል አይደለ? እንዴት እንደምትቀየር ልጆችስ ጅብ ይሆኑስ? ይኸውልህ ተወልደውስ ጅብ ይሆኑስ? ቆይ ልንገርህ፣ ተወልደው ጅብ ይሆኑብኝ ልጆችስ? ተረጋግተህ እኮ ስለማትሰማኝ ነው። እዚህ ስንት ነገር አሳየው አይደለ? ስለዚህ ስትቀየር ወደ ሰውም ስትሆን እያንዳንዷን እንቅስቃሴ እኛ ስንከታተል ብትበላኝስ? ይኸውልህ እኛ ብትበላኝስ? እሱን እንኳን አስብልኝ። ይኸውልህ እያንዳንዷን ነገር በካሜራ ስናስቀር ነበር። ስለዚህ ምን አይነት መፍትሄ ሊመጣ እንደሚችል ምን አይነት ጉዳት እንደምታደርስ አንተ ላይ ምንም አይነት ነገር እንደማይደርስ እርግጠኛ ነኝ። ቀደም ያያችሁ ምስሎች እኮ እንደውም ብዙን እኮ አላሳየንህም። በጣም ብዙ አይነት ታሪኮች አሉ እሷ የምትቀየርባቸው። አንተ ተኝተውላ እኮ እኛ ቀርጸናል እኮ ተቀይራ መታ ተከታትለን በቃ አሳይተናል እኛ። ስለዚህ አሁን ተረጋግተህ ያው ትወጪኝ አረ እባክሽ ኦሆ እንዴ በጣም መረጋጋት አለብኝ። ካልተረጋጋ እንዴት ነው አሁን መፍትሄኛ መፈለግ የምንችለው? አሁን ተረጋጋ ብለን ቅድም ስንት ነገር አወራን አይደል እንዴ? እኔ እኮ የተረጋጋ በማያቸው ነገሮች እንዴት ልረጋጋ? ህይወቴ ብዬ ስንት ነገር ቤተሰቤን ትቼ ብዙ ነገር ትቼ አብሬያት ትዳር መስርቼ አብሬያት እየኖርኩኝ እንዴት በነገር ላይ እኛ እኮ ተደብቀን ሁላ እንገባ ነበር። ተቀይራውላ ብዙ ነገር እያየን ያንን እያየህ እኔ እንዴት ነው ወደዚህ ሰዓት ውስጥ ተመልሼ እንድገባ የምትመክረኝ? ደህንነትን ማረጋገጥ እንደምንችል እርግጠኛ ስለሆንን ነው። እሺ ምንም የሚያሳስብ አንተ ራሱ እኮ ታስፈራኛለህ ራሱ። አሁን እንዴት ለሷ ታገዝላታለህ? እኔ እያገዝክ ነው እንጂ ለኔ እንደውም ኢቭን ማገዝ ያለብህ ሳይድ መያዝ ያለብህ እኔ እያየህ አብረን እንኳን መተን ብዙ ነገር እያየን ብዙ ነገር አብረን እያየን አብረን ብዙ ነገር እያየን አይደለም። የኛም ፕሮግራሞች አይታል አይደል? ስንት የባሰ ነገሮች ፈጽሞ አይታል አይደል? በእኛ ፕሮግራሞች በእኛ ዩቲዩብ ቻናል ላይ በጣም ብዙ አይነት ታሪኮች አይታል አይደል? አለ ግን ስለዚህ እኔ ደግሞ ባሰና ቲንኪንግ እኛ ጋርም የመጣው መፍትሄ ፍለጋ ነው። እግሬ ልትበይ አረ ልትበላ ግን አረ ተው እኔ እንደዚህ አስበለኝ። እኛን የጠራን ለመፍትሄ ነው አይደለ? እኛ መፍትሄ እንሰጣለን። አረ እኔ እወጣለሁ። እኔ እሄዳለሁ። ይኸውልህ ተረጋግተህ ቁጭ ብለን መነጋገር አለብን። የኛ የፕሮግራም ዓላማ እኔ እሄዳለሁ። ሲጀመር ቆይ በቃ አንቺ ተረጋጊ። አድማጭ ተመልካቾቻችን ያው እንግዲህ በጣም ነገረ ጉዳዩ ከምናስበው በላይ ከቁጥጥራችን ውጪ ሆኗል። በእርግጠኝነት የምንነግራችሁ ለዚህ ነገር መፍትሄ መስጠት እንችላለን። የሃይማኖት አባቶችን እዚህ እናስገባለን። ብቻ መፍትሄ ይኖረዋል በእርግጠኝነት። እኛ የምናውቀው ነገር ግን እስካሁን ባለው ጉዳት እንደማታደርስ ነው፣ ለባለቤቷ ስትል ቢሆንም። ነገር ግን
በመንፈሳዊም በተለያዩ በሳይኮሎጂስቶችም መፍትሄ እንፈልጋለን። አድማጭ ተመልካቾቻችን አብራችሁን ስላላችሁ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን።